ሰላም የቻናላችን ቤተሰቦች ዛሬ ለሪሚዲያል ተማሪ ከሆናችሁ ሁሉ መጀመሪያ ምን ማለት ፈልጋለሁ ሪሚዲያልን ከፍተኛ አምጥቶ ማለፍ የሚፈልግ ሰው ብቻ ይሄን ቪዲዮ ጨርስ ነው ማለት ቢኮዝ ይሄ ቪዲዮ ዘ ቤስት ሪሚዲያልን ከፍተኛ እንድታመጡ የሚያስችላችሁ ትልቅ ሐሳብ አምጥቼላችሁ ነው የመጣሁት ማለት ነው። ይሄን ቪዲዮ እስከመጨረሻ ያየ ሰው እርግጠኛ ነኝ በጣም ጠቃሚ አይዲያ እና ፐርስፔክቲቭ ወስዶ ነው የሚወጣው ማለት ነው። ብዙም ሳልቆይባችሁ ማለት ነው ወደ ቪዲዮ ምንድነው ይሄ ዛሬ ብዙዎቻችሁ ፕላን ማውጣት ትልቅ ችግር እንደሚሆንባችሁ አውቃለሁ። ቢኮዝ ፕላን ማውጣት ማለት ነው ፕላን ማውጣት ሁሉም ሰው ይችላል ማለት እንችላለን። ግን አንዱ ከራሱ በላይ ወይም ከአቅሙ በላይ ያወጣል፣ አንዱ ደግሞ ከአቅሙ በታች ያወጣል። እንዴት ነው በአቅማችን ዘ ቤስት ፕላን ማውጣት እንችላለን በሚለው እኔ ይሄን ከናንተ ራቅ አድርጌ ማለት ነው በራሴ ማለት ነው በየሳምንቱ በሪሚዲያል ተማሪ ከሆናችሁ ዊክሊ ፕላን በየሳምንቱ ለሪሚዲያል ተማሪዎች ማውጣላችሁ ይሆናል ማለት ነው። ይሄም ይሄን ነው ማውጣው ካላችሁኝ በፕራይቬት ክላስ ነው ማለት ነው። ፕራይቬት ክላስ ስንል ሌላ ነገር ትልቅ ነገር አይደለም ማለት ነው። አንድ በተመጣጣኝ ዋጋ ሁላችሁም ጆይን በማድረግ በመችሉበት ዋጋ አስቤ ይሄን ፕራይቬት ክላስ ጆይን ማድረግ የሚፈልግ ሰው ጀነራሊ 20 ሜምበር ብቻ ነው አሁን ወይም 20 ሰው ብቻ ነው የምንቀበለው ማለት ነው። ከዚህ በኋላ ቀኑም ሊያልቅ ነው። እስከ አይ ቲንክ አራት ቀን ብቻ ነው የቀረው ማለት ነው። 24 ቀን ብቻ ነው የቀረው ይሄን ለመጠናቀቅ ማለት ነው። ምዝገባው ማለት ነው ሬጂስተሩ 20 ሰው እንወስዳለን ማለት ነው። ይሄ 20 ሰው ወይም ጀነራሊ ፕራይቬት ክላስ ላይ ያለው ሰው ምንድነው ምን ሰጠው ካላችሁኝ በየሳምንቱ ዊክሊ ፕላን እንሰጠዋለን ማለት ነው። ለዚህ ለሪሚዲያል ተማሪዎች ማለት ነው ለናቹራልም ለሶሻልም አከፋፍለም ማለት ነው። በዛ ባለው ሞጁል ላይ ዲፔንድ ሆነ ማለት ነው። ለናቹራልም ለሶሻልም ተመጣጣኝ የሆነ ሁሉም ሰው አቺቭ ማድረግ የሚችለውን ፕላን ለሁሉም ተማሪ ለሪሚዲያል እናወጣለን ማለት ነው። ከዛ በየሳምንቱ ሲጨርሱ ኤግዛም እኛ እንሰጣቸዋለን ማለት ነው። ይሄን ብቻ አይደለም አሁን ፕራይቬት ክላስ ላይ ጆይን ስታደርጉ ማለት ነው በሁለት ቦታ እናከፋፍላችኋለን። አሁን በፕራይቬት ክላሱ ላይ ለናቹራል ከሆናችሁ ለናቹራል የሆነ ሊንክ ለቅላችኋለሁ ማለት ነው። ሊንክ የሆነ ግሩፕ ማለት ነው የግሩፕ ሊንክ አዲስ ግሩፕ ክሬት አድርጌ ማለት ነው። እናም ለሶሻልም ደግሞ የግሩፕ ሊንክ ለሶሻል ብቻ የሆነ እዛ መቀላቀል የሚችል ለቅላቸዋለሁ ማለት ነው። ምንድነው አይዲያው ዊክሊ ፕላን ስትቀላቀሉ ጊዜ በፕራይቬት ክላሳችን ላይ ወይ በየሳምንቱ ዊክሊ ፕላን ስናወጣላችሁ በየቀኑ የምታዩትን ነገር ናቹራል ከሆናችሁ በዛ በግሩፕ በለቀኩላችሁ ማለት ነው ግሩፕ ሊንክ ማለት ነው። እዛ ላይ በየቀኑ ያያችሁትን ማቴማቲክስ ዩኒት 1 የሆነ ቶፒክ ስታዩ፣ ኬሚስትሪ ዩኒት 1 የሆነ ቶፒክ ስታዩ፣ እንግሊሽን የሆነ ቶፒክ ስታዩ ጊዜ ያያችሁትን በየቀኑ ጥያቄ መልቀቅ አለባችሁ ማለት ነው። እዛ ግሩፕ ላይ አንድ ሰው ሁሉም እዛ ናቹራል ከሆናችሁ ፍላጎት ያለ ሰው ኢንተረስት በዚህ ፕላን ዲሲፕሊን ሆኜ ይቀላቀላለሁ ትልቅ ነጥብ ማምጣት ፈልጋለሁ የሚለውን ይሄ ትልቅ ነው ማለት ነው። ትልቅ ኦፖርቹኒቲ ነው ማለት ነው። ጥያቄ ትልካላችሁ ማለት ነው። ለምንድን ነው ይሄ ካላችሁን ያጠናችሁትን ጥያቄ ማውጣት ግዴታ ሲሆንባችሁ ማለት ነው። ጥያቄ ስታወጡ ጊዜ ቶፒኮቹ የት ቦታ ላይ ነው ፎከስ ሚሊዮን በስትክክል ስለምታውቁ ዘ ቤስት ቴክኒክ ሚለው ይሄ ስለሆነ ነው ማለት ነው። ከዛ ይሄን ብቻ አይደለም ይሄን ለናቹራል ነው። ሶሻልም ይሄ ኦቨርቪው ነው። ገና ፕላኑን ዲቴል ላስረዳችሁ ነው ማለት ነው። ሶሻልም ከሆናችሁ በለከኩላችሁ ግሩፕ ያያችሁትን ቶፒክ በየቀኑ መልቀቅ አለባችሁ ማለት ነው። ይሄ ለምንድን ነው ካላችሁኝ በየሳምንቱ የምንለቅላችሁ ኤግዛም ማለት ነው ከበድ ስለሚል በየቀኑ ኩዌሽኖችን ማውጣት አለባችሁ። ገና ነው አሁንም አልጨረስኩም። እኔም በራሴ ጥያቄዎችን ለናቹራልም ለሶሻልም ዴሊ ማለት ነው ለቅላችኋለሁ ማለት ነው። እኔ ግን መለቀው የቱ ላይ ነው ጀነራሊ ላይ ማለት ነው። ይሄ ሪሚዲያል ፕራይቬት ማለት ነው ማስተር ክላሱ ላይ ነው ማለት ነው። እኔ ለሁለታችሁም እንድትጠቀሙበት ማለት ነው እዛ ላይ ለቅላችኋለሁ ማለት ነው። ይሄ ኦቨርቪው ነው ማለት ነው። የምንቀበለው 20 ሰው ነው። 20 ሜምበር ከተቀበልን በኋላ እንዘጋዋለን። ትንሽ ቀናት ነው የቀረው ማለት ነው። መቀላቀል የምትፈልጉ ሁላችሁም ይሄ ፕራይቬት ክላስ እንዳያልፋችሁ። እነዚህን ቶፒኮች ደግሞ ለነዚህ ቶፒኮች የሚያስፈልጋችሁ ጥያቄዎችን ሾርት ኖቶችን እንደዚሁም እነዚህ የሚያስፈልጋችሁን ነገር እንሰጣችኋለን። ለምሳሌ ማቴማቲክስ ባይ ዘ ወይ ሾርት ኖቱን ባይኖረው ስለ ኬሚስትሪ እና እንግሊሽን ሾርት ኖቶችን እንሰጣችኋለን ማለት ነው። ለሶሻልም እንደዚሁ ነው ማለት ነው። የሚያግዛችሁ ሳምንቱን ስታጠኑ ጊዜ እንዲያግዛችሁ ሾርት ኖቶች ቲዩቶሪያልስ የሚለው ጥያቄ ከሆነ ደግሞ ቲዩቶሪያልም
እኛ በእኛ ፕራይቬት ክላሳችን ላይ በቱቶሪያል ባንሰጥም ማለት ነው ዘ ቤስት ብዬ ማሰበው ከዩቲዩብ ላይ እናንተ እኮ ፕራይቬት ሰገቡ ጊዜ ምንም ማሰብ አያስፈልጋችሁም። አክሽን ብቻ ቴከር ሆኑ። በቃ አክሽን የሚወስዱ ብቻ የሚያስፈልጋችሁን ዘ ቤስት ይሄን ቪዲዮ ብታዩ ብዬ ሰጀስት አደርጋችኋለሁ ማለት ነው። ለናቹራልም ለሶሻልም ማለት ነው ዘ ቤስቱን ቪዲዮ ማለት ነው ሾርት የሆነ ሰመራይዝ ያመርገላችሁ በአጭር ጊዜ እንድትጨርሱ የሚጠቅማችሁ ቢኮዝ እናንተ በራሳችን እንፈልጋለን ካላችሁ በጣም ረጃጅም ቪዲዮ እያያችሁ ሰዓት ትገላላችሁ ማለት ነው። እኔ ዘ ቤስቱን ሰሌክት አድርጌ ነግራችኋለሁ ማለት ነው። ከናንተ የሚጠበቀው እንትኑን ብቻ ፕራይቬት ክላሱን ብቻ ከኛ ጋር ዲሲፕሊን ሆናችሁ መቀጠል ነው ማለት ነው። ይሄ ይመስላል ጄኔራሊ። ወደ ፕላኑ እንግባ። ለናቹራልም ለሶሻልም አንድ በአንድ መጀመሪያ ለናቹራል ሳይንስ የሆናችሁ ሪሚዲያል ዊክሊ ፕላናችን ምንድነው? ማቴማቲክስ ዩኒት 1 ሶልቪንግ ሊኒየር ኢኩዌሽን የሚለውን ከዛሬ ምንድነው ዛሬ ባይዘው ሮብ ነው ማለት ነው። ከዛሬ ቀን ጀምራችሁ ማለት ነው እስከ መች ነው ዛሬ ማለት ነው። ይሄ መንዴ እስከ ፍራይዴ መጀመሪያ አላማዬ መንዴ ነበር ወይም ሰኞ ነበር ለዚህ ፕላን የሰራውላችሁ ማለት ነው። መንዴ አልተመቸኝም። በቃ ከዛሬ ጀምሮ ሮብ ትጀምሩና መች ነው የምጨርሱት? ሐሙስ ነው የምጨርሱት ማለት ነው። አንደርስታንድ ማድረጉን ጥያቄ በየቀኑ ጥያቄውን በየቀኑ ትሰራላችሁ ማለት ነው። ዛሬ ጀምራችሁ መች ነው የሚያልቀው? ሐሙስ ያልቃል። ከዛ ደግሞ መች ነው ሐሙስ ካለቀ በኋላ አርቡ ደግሞ ምንድነው እንትን ታረጋላችሁ፣ አርብ ሪቫይዝ ታረጋላችሁ ማለት ነው። አርብ ሪቫይዝ ታረጋላችሁ። ከዛ ቅዳሜ ምንድነው አዲስ ፈተና ወይም ቅዳሜ ፈተና ነው ማለት ነው። አርብ ሪቫይዝ ካረጋችሁ በኋላ ቅዳሜ እኔ 100 ጥያቄ ለማቴማቲክስ፣ ኬሚስትሪ እንደዚሁም እንግሊሽን ኦል ቴንስ 12ቱንም ቴንስ በዚህ ሳምንት መጨረስ አለባችሁ ማለት ነው። እስከ መች ነው የምጨርሱት? እስከ ሐሙስ። አንድ ቀን ሪቫይዝ ታደርጋላችሁ። መች ነው? አርብ ቀን ሪቫይዝ ታደርጋላችሁ ማለት ነው። ኬሚስትሪ ዩኒት 1 አቶሚክ ስትራክቸር ኤንድ ፕሬዲክቴብል የሚለውን ታያላችሁ ማለት ነው። ዘ ቤስት የሚለውን ቪዲዮ ቶሎ ብላችሁ እንዲጨርሱ የሚያደርጋችሁን ሾርት ኖት እና ዘ ቤስት የሚለው ቪዲዮ ከዩቲዩብ ላይ ሰሌክት አድርጌ ሼር አደርጋችኋለሁ ማለት ነው። ናቹራል ነው ማለት ነው። ለናቹራል ነው ሪቪዥን እና ኤግዛሙ እንትኑን ሪቪዥን የምታደርጉበትን ቀኑንም ነግራችኋለሁ ማለት ነው። መች ነው ብያችኋለሁ? አርብ ዕለት። ከዛ ኤግዛሙ ደግሞ መች ነው የሚሆነው? ቅዳሜ ለናቹራል ግዴታ ቅዳሜ ፈተና ነው ማለት ነው። ስለዚህ ቶሎ ብላችሁ መጨረስ አለባችሁ፣ ከኛ ጋር መሄድ አለባችሁ ማለት ነው። እንዳረሱ ግሩፑን አሁን ፕራይቬት ተማሪ የሆነ ክላስ የሆናችሁ እያዳመጣችሁኝ ከሆነ እስካሁን የተቀላቀላችሁ ያልተቀላቀላችሁም በዚህ ቁጥር በዚህ የሚታያችሁ ቁጥር በቀጥታ መስመርም በቴሌግራም ኮንታክት ልታደርጉ ትችላላችሁ ማለት ነው። መመዝገብ የምትፈልጉ ብቻ ማለት ነው። ከዛ እናንተም ተቀላቅላችሁ ሊንኩን ግሩፕ ላይ የናቹራል እለቅላችኋለሁ ማለት ነው። እዛ ላይ በየቀኑ ያያችሁትን ቶፒክ ግዴታ መልቀቅ አለባችሁ። የማይለቅ ሰው አያስፈልግም ማለት ነው። ከዛ ጋር በየቀኑ መልቀቅ አለባችሁ ማለት ነው። ትንሽ የተረዳችሁትን ጥያቄ እንድትተጋገዙ እኮ ነው። እሱም ጥያቄ ሲሆን የሳምንቱን ኤግዛም በትክክል ዲሲፕሊን ሆናችሁ እንድትፈተኑ ይጠቅማችኋል ማለት ነው። ይሄ ብቻም ሳይሆን ሚድም ፋይናልም ኢንተርናሽናል ኤግዛም ሲደርስ በራሴ የተለያዩ ጥያቄዎችን አውጥቼ በቲዩቶሪያል መልኩ ለናቹራል ተማሪ ቦነስ ነው ይሄ። ለሶሻልም ዘ ቤስት የሚለው ከዩቲዩብ ላይ ሰሌክት አድርጌ ሰጣችኋለሁ ማለት ነው። ይሄ ለናቹራል ነው። ለሶሻልም ደግሞ ለሶሻል ሳይንስ ማቴማቲክስ ዩኒት 1 ሶልቪንግ ሊኒየር ኢኩዌሽን ባይ ዘ ዌይ ቶፒኩ ዘ ሴም ቢሆንም ዩኒቱ ዘ ሴም ቢሆንም ለሶሻሉ ትንሽ የተለያዩ ቶፒኮች ማለት ነው ቀነስ ተብሎ የመጡ ናቸው ማለት ነው። እንደ ማቴማቲክስ እንትን አይልም ማለት ነው። ስለዚህ እናንተም ዛሬ ትጀምራላችሁ ማቴማቲክስ ዩኒት 1 ሶልቪንግ ሊኒየር ኢኩዌሽን ቢኮዝ ከዚህ በፊትም ስላያችሁ ሂንት አላችሁ ማለት ነው። ግን መጽሐፍ እና ዩኒቱ የት እንደሚገኝ በፕራይቬት ክላስ ላይ አጠር ያለች ቪዲዮ ሰራላችኋለሁ። አታስቡ። እናንተ አላማውን ብቻ ዊክሊ ፕላኑ እንድትረዱ ነው። ጂኦግራፊ ዩኒት 1 ፋውንዴሽን ኦፍ ጂኦግራፊ እንደ ጂኦግራፊካል ሚሊዮን ታያላችሁ ማለት ነው። ማለት ነው። እንግሊሽ ኦል ቴንስ 12ቱንም ቴንስ በሳምንቱ ዲሲፕሊን እንደሆናችሁ መስራት አንደርስታንድ ማድረግ አለባችሁ ማለት ነው። ለሶሻልም ሳይንስ ይሄ ነው ማለት ነው። ስለዚህ በዚህ ሪሚዲያል ዊክሊ ፕላን ማለት ነው ዲሲፕሊን ሆናችሁ ከጨረሳችሁ በኋላ ቅዳሜ ኤግዛም አለ ማለት ነው። ክሊር ነው። ዛሬ መች ነው? ዛሬ ሮብ ነው። ይሄ ቅዳሜ አይደለም። ዛሬ ምንድነው? ሐሙስ፣ አርብ፣ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣
ክሊር ጊዜ እንዲኖራችሁ ዲፕሊ አንደርስታንድ ስለምታደርጉት አንድ ሳምንት ስለሰጧችሁ ማለት ነው። ይሄ ቅዳሜ ሳይሆን ያኛው ቅዳሜ ማለት ነው። ቢኮዝ ሰኞ ብንጀምር ቅዳሜ እንጨርስ ነበር። ዛሬ ስለጀመርን ችግር የለውም። ቅዳሜ ትጨርሳላችሁ። ቅዳሜ ፈተናችሁ ይሆናል ማለት ነው። እኛ ቲዩቶሪያል አይደለም የምንሰጠው። እኛ በቃ እናንተ ፕላን እናወጣላችኋለን። ሾርት ኖቶች፣ የሚያስፈልጋችሁ ፒዲኤፍ፣ በየቀኑ ግሩፑን ተቀላቅላችሁ ኤግዛሞችን ኩዌሽኖችን ማየት ትችላላችሁ። ይሄ እድል እንዳያልፋችሁ። እኛ የምንፈልገው 20 ሜምበር ብቻ ስለሆነ 20 ሰው ብቻ ስለሆነ ምዝገባው ልንዘጋ፣ ለናቹራልም ለሶሻልም 20 ሰው ብቻ ስለሆነ መዝገብ ከፈለጋችሁ ቀናቶቹ የምዝገባ ቀን እያለቀ ስለሆነ ኦልሞስት 2 ቀን 3 ቀን 4 ቀን እንደዚህ ቀን ያለው ማለት ነው። መመዝገብ የፈለጋችሁ በዚህ ቁጥር ኮንታክት አድርጉኝ ማለት ነው። ቶሎ ብዬ መመዝግቤ ዛሬ ቻሌንጁ መጀመር ፈልጋለሁ የምትሉ ከሆነ አሁን በቀጥታ መስመር መደወል ትችላላችሁ ማለት ነው። ቻሌንጁ መች ነው የሚጀምረው ከሆነ ማለት ነው ዛሬ 2 ሰዓት ላይ ቻሌንጁን 1 ብላችሁ ትጀምራላችሁ ማለት ነው። ሾርት ኖቶችን እንደዚሁም የሚያስፈልጋችሁ ዩኒቶችን ጋይዶችን ሰጣችሁና ቻሌንጁን 2 ሰዓት እንጀምራለን ማለት ነው። ከ2 ሰዓት ጀምሮ እስከ ሐሙስ ትጨርሳላችሁ። አርብ ዕለት ሪቫይዝ ነው። ከዛ ቅዳሜ ኤግዛም ነው። በቃ አለቀ። ይሄ ነው ማለት ነው። ይሄን ቻሌንጅ መቀላቀል የሚፈልግ ሰው በተመጣጣኝ ለሁሉም ተማሪ የሚሆን የብር መጠን ነው ማለት ነው። አፍጥኑት እያልኳችሁ ነው ማለት ነው። የዛሬያችን ቪዲዮ ይሄ ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን